ሥራ ከመጀመራችሁ በፊት እንዲህ ብላችሁ ጸልዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር ሆይ ዛሬ የምጀምረውን ሥራ በፊትህ አደራ እሰጣለሁ። አንተ የጥበብ ምንጭ የኃይል ባለቤትና በረከትንም ሰጪ ነህና አደራ ላንተ እሰጣለሁ። ያላንተ ምንም ማድረግ እንደማልችል አውቃለሁና በቸርነትህ ተመልከተኝ። ጌታ ሆይ የዛሬን ሥራ ሁሉ በጥበብህ ምላው። በምናስበው ሐሳብ፣ በምናገረው ቃልና በምሠራው ሥራ ሁሉ በጎ ፈቃድህን ይፈጸም። ከስህተት ጠብቀኝ፣ ትክክለኛውን መንገድ አሳየኝ። አባቴ ሆይ ለሥራዬ ብርታትን፣ ለአእምሮዬም ጥልቅ ማስተዋልን፣ ለልቤም ትዕግሥትን ስጠኝ። በችግር ጊዜ እንዳልደክም፣ በመልካም ጊዜም እንዳልኰራ እርዳኝ። እመቤቴ ቅድስት ድንግል ማርያም ሆይ በእናትነትሽ ፍቅር ተመልከቺኝ። የሚጀምረውን ሥራ በሰላም እንድፈጽም ለልጅሽ አማልጂኝ። ከማንኛውም መሰናክልና ከማንኛውም ክፉ ነገር ጠብቂኝ። እመቤቴ ማርያም ሆይ በሥራዬ ውስጥ ትሕትናን አስተምሪኝ። የማገለግላቸውን ሰዎች በፍቅር እንድመለከት፣ በቅንነት እንድሠራና በሐቅ እንድመላለስ እርጅኝ። ጌታ ሆይ የእጆቼን ሥራ ባርክ። የምደክምበት ድካም ፍሬያማ ይሁን፣ የማደርገውም ጥረት በበረከት ይሞላ። የማገኘውንም ሁሉ በምስጋና እንድቀበል እርዳኝ። አቤቱ መሐሪ አምላክ ሆይ ከክፉ አደጋ፣ ከግጭት፣ ከሐሰትና ከማንኛውም የሚያሰናክል ነገር ጠብቀኝ። የሰላምና የትብብር መንፈስ ስጠኝ። እመቤቴ ቅድስት ድንግል ማርያም ሆይ በሥራዬ መጀመሪያ ከእኔ ጋር ሁኚ፣ በመካከሉ አጽኚኝ፣ በመጨረሻም በምስጋና እንድጨርስ እርጅኝ። አቤቱ አምላኬ ሆይ የዛሬ ቀንና የምሠራውን ሁሉ በእጅህ አደራ እሰጣለሁ። ፈቃድህ ይፈጸም፣ ስምህም በሕይወቴ ውስጥ ይክበር። ክብር፣ ምስጋና፣ አምልኮትና ውዳሴ ከምድር እስከ አርያም ድረስ ለእግዚአብሔር ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃ አይለየን። እግዚአብሔር በነገራችን ሁሉ ጣልቃ እየገባ ሥራችን ይባርክ፣ ሕይወታችን በሰላም የተሞላ ያድርገው። አሜን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። አቡነ ዘበሰማያት